በገዛ ቤት ሰላምህን አሳጣው አይደል? ችግር የለውም። ሽሽም ካንቺ እንጂ ከኃጢአት የትም አልሽሽም። አውቃለሁ ጋሼ፣ ሁልጊዜ ትፈራለህ። እኔም ግን በቃ መጠየቄን አላቆምም። እረዳሻለሁ። ግን አንቺም ታውቂያለሽ ይሄ ቤት በምን አይነት መተማመን ላይ እንደቆመ ታውቂያለሽ። ይኸውልሽ ሰላም፣ ምንም ነገር ስታደርጊ ተጠንቀቂ። አዎ ጋሼ ተጠንቀቂ ነው። አንተም ደግሞ ለኔ ያስብልኝ። አሁንም ድረስ እኮ በቃ ልጄን እየጠበቅኩት እኮ ነው። አታስቢ ብዬሻለሁ እኮ ሰላም፣ ብዙ መልካም ነገሮች አሉ። ብቻ ዋናው አንቺ በሰላም ተከላከይ። ግን አንተ ታውቃለህ ማለት ስለ ልጄ ታውቃለህ? ሰላም እንዳትጨነቂ፣ ደግሞ እንዳታለቅሽ። ይኸውልሽ ሁሉም ነገር አንድ ቀን ይስተካከላል። እኔ ሁሉንም ነገር ለማስተካከል የሚችለው ነገር በሙሉ እያደረጉ ነው። እመኚኝ፣ በቃ ዝም ብለሽ እመኚኝ ሰላም። በሰላም ተከላከይ። እሺ ጋሼ። ነች አይደለች? በጣም ተጠራጣሪ ነች፣ እልህኛ ነች። በዛ ላይ ራሷን ነው የምትወደው። በቃ እንደዚህ አይነት ሰው ደግሞ ማግባት የለብሽ። እንዴ ሳያገቡ መኖር አይቻልም? ይቻላል፣ ግን የሆነ ጊዜ ማግባት ትፈልጊያለሽ፣ ያኔ ግን አታገኝ። አንተ ግን ትወደኛለህ? ምን ማለት ነው? ቆይ ለሰላም ምን እያልካት ነበር? ምን አልኳት? አይ ከኔማ ፍቅር ይዟል። ታረቴ እንደዚህ ይባላል። አይ ግድ የለም እመን፣ ይዟል፣ ጭምድድ አድርጓል። አይነ ራሱ ያስታውቃል። ጋሽ ደረጀ ዛሬ በጣም ትልቅ አጣብቂኝ ውስጥ ገብቷል። እሱም እንግዲህ ምንድን ነው ካላችሁ እንግዲህ በራሱ በልጁ አብጌል በምትሰራው ተንኮል በጣም መከራውን እየበላ ነው። ከሚችለው በላይ ከቁጥጥሩ ውጭ እየወጣበት ይገኛል። በነገራችን ላይ አብጌልን በብዙ ነገር ለማስተማር ለመገሰጽ እንድትስተካከል ለማድረግ ጋሽ ደረጀ ብዙ ነገሮችን ሞክሯል። ግን ደግሞ አብጌል በሚገርም ሁኔታ ነገሮቹ እየባሰባት የበለጠ ሌላ ነገር እንድታስብ እያደረጋት ይገኛል። እንግዲህ እንዲያባት ማድረግ ያለበትን መቆጣት ያለበትን ተቆጣ፣ መምከር ያለበትን መከረ፣ መቅጣት ያለበትን ቀጣ፣ መግረፍም ባለበት ሰዓት ገርፏት ነበረ። በመጨረሻም ከቤት እስከ ማስወጣት ድረስ የሚገባትን ቅጣት ለመቅጣት ተገዶ ነበረ። ግን በሚገርም ሁኔታ ነገርዮሹ ጭራሽ ልጅቷ እየባሰባት ነገርዮሹን የበለጠ ለነገሩ ትኩረት እንድትሰጠው ያደረጋት ማለት ይቻላል ቤተሰቦቻችን። በዚህም ሳቢያ እንግዲህ በጋሽ ደረጀና ወይዘሮ ማርታን በመካከላቸው ገብታ አንዳንዴ እኔ እንጃ ምን እንደምታስብ ራሱ በጣም ነው ግራ የሚያጋባኝ። ማለት አብጌልና ጋሽ ደረጀ ማለት ጋሽ ደረጀና ወይዘሮ ማርታ በዚህ በትዳር መካከል አብጌል በእርግጠኝነት በእርግጥ እኮ የተጠራጠረችው ልክ ናት። ግን አንዳንዴ የተጠራጠረው ነገር ሁሉ ጥሩ አይደለም። አይስ ወይዘሮ ማርታ እኮ በነገራችን ላይ ዳጣ ቤት ስመጣ የሆነ ነገር ጥራ ነበር ማለት እንዴት ሊሆን ይችላል አይሆን ምናምን የሚለው ነገር ነበረ። ግን በቃ ራሷን ማሳመን አልፈለገችም። በዛ ልክ አንዳንዴ ነገሮችን ተወት ካላደረግናቸው በጣም የሌለና የከፋ ነገር ይዞብን ነው የሚመጡት። በዛ ምክንያት እንግዲህ ወይዘሮ ማርታ ነገሩን ተወት ብታደርገውም ልጅቱ አብጌል እንግዲህ ይሄን ነገር እንኳን ጋሽ ደረጀ እውነት አድርጎት ከሆነና ጋሽ ደረጀ እቺ ልጅ ወልዷት ወይም ደግሞ ደቅሏት ይባል ሚስት እስካለው ድረስ አንድ ሰው ወለደት አይባልም ደቅላት ነው የሚባለው በሀገራችን ባህል። እና ደቅሏት እንኳን ቢሆን ለሷ እንደ አብጌል አሁን ምንድነው እሷ ላይ የሚደርስባት ነገር ምንም የለም። ሲቀጥል ደግሞ አባቷን በዚህ ልክ እቺ ልጅ ተወልዳ እንግዲህ ኦሬዲ የሷ ጓደኛ ነው የምትሆነው አይደል ዳጣ። ሶ እቺ ልጅ በዚህ እድሜዋ ኦሬዲ ተወልዳ ያመጣለው አይደል ልጅም ከሆነች ደስ ነው ሊላት የሚገባው። ሲቀጥል ደግሞ የሆነ ነገር የተደፋ ማን ነው የታፈሰ ምን የተደፋ ውሃ ይታፈስም ነው እንደዛ የሚባል ተረት አለ አይደል ጋይስ። እና የሆነ ነገር ሆኖ አባቷን በዚህ ልክና እናቷን ይሄ ነገር እውነታው ሲታወቅ ትዳራቸው አደጋ ላይ እንደሚደርስ ቤተሰብ እንደሚፈርስ ልጆች እንደሚበተኑ እሱን ነገር እውነት ሳታስበው ቀርታ ነው ብዬ ግራ ያጋባ። እቺ ልጅ ደግሞ ትልቅ ነች ኦሬዲ። አሁን እኮ እንግዲህ ባል እያለች እንግዲህ ናታንን ባሌ ነህ እያለች እንግዲህ እሱ ከሚፈልገው ውጭ ራሱ የሌለ እያሳፈረችው ነው። እሱም በጭራሽ እሱ ባላየበት መንገድ
በቃ ማለት ለመታየት ትዳር እንጋባለን እያለች እንግዲህ እያለች ነው። ያ ማለት እንግዲህ እቺ ልጅ ትዳር ያዘኝ ማለት ነገ ጧት ልጆች ትወልዳለች፣ ሰው አባት እናት ሆነች ማለት ነው። ስለዚህ በዚህ እድሜዋ እንዴት ይሄን ነገር ማገናዘብ ያቅታታል? ወይስ ለእናቷ ግዣኝ ነው አይደል? እናትየቱ እግዚአብሔር ይመስገን ምንም አይነት ነገር ቲንካታ ያው እንደሚጎዳት ስለምታውቅ ነው። ከሌላ አንፃር አይደለም በነገራችን ላይ። ምክንያቱም ይሄ ነገር በጣም ነው የሚጎዳት። ሰው ነገሩን ትተዋለች። እሷ ግን ምንም ልትተው አልቻለችም። በቃ እንደውም ሌላ ነገሩን ዙሩን እያከረረች የበለጠ ሌላ ነገር እንዲፈጠር እያደረገች ነው የሚገኘው። በዚህ መካከል እንግዲህ ጋሽ ደረጀም በጣም ነው ነገርዮሹ የገረመው። ደግሞ ዛሬ እንዳያችሁት ዳጣ ማነው ሰላም እና ጋሽ ደረጀ የተወሰነ እያወሩ ነበረ። እንግዲህ እያወሩ በነበረበት ሰዓት ላይ አቢጌል ደረጀ እንግዲህ በር ላይ ሆና የሚያወሩትን ሁሉ እያዳመጠች ነበረ። እንግዲህ ጧት ላይ ለእናቷ ያን ሁሉ ነገር ስታቃስር ነበር። ደግሞ በኋላ ይሄንን ነገር ሰምታለች። አጠቃላይ ይሄ ተደማምሮ እንግዲህ ምን ያው ማረጋገጫ አገኘች አይደለም። ስለዚህ አሁን ይሄን ደግሞ ዛሬ ላይ ዞሮ ማርታ ትነግራታለች። ስለዚህ ወደ ዞሮ ማርታ በቃ ሌላ እንትን ውስጥ ትገባለች። ሀሳብ፣ ጭንቀት፣ ክትትልና ነገሮችን ትኩረት መስጠት ላይ ትሄዳለች። ግን ያው እሷ አውቃ ሰምታ እንዳልሰማ አይታ እንዳላየ ነገሮች ሁሉ ነገር እያለፈች ነው እንጂ አቢጌል እኮ ስንት ሺህ ነገሮችን ብላለች። ማለት አባቷን ለመወንጀል፣ አባቷን ኃጢአተኛ ለማድረግ፣ አባቷን እንደዚህ እያደረገብሽ ነው፣ እየማገጠብሽ ነው፣ ባንቺ ላይ ልጅ እየወለደ ነው። ኢቭን ሰላም ማርገዝ በዚህ ላይ ያስጨነቃት እኮ አቢጌል ለዛ ነው። እንግዲህ ታዲያ መቼም ሰላም አለ ልጇን አላባት ታሳድጓል ብላ አዝናለት አይደለም አይደለ? ወይም ደግሞ አይደለም። ስለዚህ እሷ የምትፈልገው ከማን ያረገዘችው በቃ ደግሞ ውጭም ስለማትወጣ ከሁለት አንደኛቸው ናቸው ብላ ነው ያሰበችውና በተለይ አባቷ ላይ ያላት ትኩረት እንደዛ ነው። ጋሽ ደረጀ ከሰላም እንዲያስረገዛት ነው የምትለውና በእርግጥ ልክ ናት እኮ እውነታው ልክ ነው። ግን የሚገርመው እሷ ብቻ ሳትሆን ጋሽ ደረጀ ማያውቅም እንደዛ መሆኑን። የምታውቀው ሰላምና ሰላም ብቻ ነች። ለምን ጋሽ ደረጀ በዛን ሰዓት ከሰላም ጋር ግንኙነት ያደረጉ ሰዓት ጋሽ ደረጀ ሰክሮ ስለነበር ማለት ነው። ወይዘሮ ማርታ ደግሞ ያው እንደምታውቁት በአጋጣሚ የለችም ነበር በስራ ምክንያትና እሱ ነገር ቤተሰቦቻችን። ሌላው ዳጣና ናታን እንግዲህ በጣም በአሪፍ መቀራረብ ላይ ነው የሚገኙት። ዳጣ ያው እንደምታውቁት ከናታን ለመራቅ ብዙ ነገሮች እየሞከረች ነበረ። እሱ የምሞክረው ደግሞ ልጁን ሳትወደው ቀርታ ሳታፈቅረው ቀርታ ሳይሆን ያው አቢጌል በምታደርጋቸው ነገሮች አንደኛ ከአቢጌል ለመራቅ፣ ሁለተኛ ደግሞ ያው የመጣችበት አላማዋ ይሄ ስላል አይደለም ወይም ደግሞ ቤተሰቦቿን ማግኘት ዋና ትልቁ አላማዋ እሱ ስለሆነ ያው እግዚአብሔር ይመስገን አባቷን አግኝታለች። ግን ደግሞ በተከታይነት የእናቷን ከምንም በላይ የምትናፍቃት እናቷን ማግኘት ስለሆነ አላማዋ በቃ ለምን ብላ ራሷን ለማግለል ነበር የሞከረው ማለት ነው። ለዛም ነበር የተወቹ። በተለይ ደግሞ በነገራችን የአቢጌል ነገር በጣም ነው የሚያሳብደው። እሷ በዚህ ልክ መስዋዕት እየከፈለችላት ነው። እንግዲህ ዳጣ በቃ ብዙ ነገር በባለፈው ጋሽ ደረጀ ከቤት ቢያባራት ከዱር ሂዳ አብራት አድራ ከዛም ስትንከባከባት ጧት መታ ከዛም ደግሞ እንግዲህ ጋሽ ደረጀን ለምናታ ማጽና ይቅርታዋን ተቀብሎ ወደ ቤት እንድትመለስ ያደረገች በቃ ኧረ ስንቱን ነገር መዘርዘር ይቻላልና በዛ ውስጥ ያለች ልጅ ግን ለምን ስታዝንላት ስትከተላትም የሆነ ነገር ስታደርግላት ለምን? ምክንያቱም አንድ ነገር እንዴት ልታደርግልት ትችላለች ነው የምትለው። ልክ ናት እኮ ግን ደግሞ ግዴታ ሰው ይባል። ምክንያቱም ሰዎች ነን። ምናልባት ያ ሰው የጠላብን የራሱ እንትን ሊኖረው ይችላል። ግን እሷ በዛ ልክ ነው። እንግዲህ ናታንና ዳጣ ግን በመጨረሻ አሪፍ ቅርር ላይ ነው የሚገኙት። ያው የሰላም እጅም አለበት። ሰላም እንግዲህ ከዝም እያለች ሁለቱ እንዲቀራረቡ ወይም እንዲፋቀሩ አንዱ በአንዱ ውስጥ ያለውን ቦታ ዳጣ ለናታን ያላትን ቦታ ናታን ለዳጣ ያለውን ቦታ እሷ ቬሪፋይ እያደረገች ትልቅ እንትን አለበት ማለት ነው። እንግዲህ በቅርብ ደግሞ አንድ ላይ እንደሚሆኑ ተስፋ እናደርጋለን። እንግዲህ ሰዎች
ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ